ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ከፋኖ መንደር የተገኙ መረጃዎችን የምናቀርብበት መርሃ ግብር ላይ እንገኛለን። ሌሎች ርዕሰ ጉዳዮችና የዕለቱን አጀንዳዎች የምናነሳበት መርሃ ግብር ነው። የኦሮሚያ ሚሊሻዎች በሙሉ ተጠቃለው ወደ አንድ ማሰልጠኛ መግባታቸው ተገለጸ። ቡልቡላ በሚገኘው ወታደራዊ ማሰልጠኛ ካምፕ የገቡት የኦሮሚያ ሚሊሻዎች ጦርነቱ ሲጀመር ከጀርባ ሆነው በተተኪነት የሚሳተፉ እንደሚሆን የሚጠበቀው። በዚህም በኦሮሚያ በመላው የሚገኙ ሚሊሻዎች ከትላንት ጀምሮ ወደ ቡልቡላ ማሰልጠኛ ካምፕ መግባታቸው ተመልክቷል። በመላው የአማራ ክልል የሚካሄደው የህልውና ተጋድሎም ተጠናክሮ እንደቀጠለ ነው። እንግዲህ ሌላው የአብይ አህመድ አገዛዝ ጦርነቱን በከፍተኛ ደረጃ በሰው ማዕበል ለማከናወን እቅድ እንዳለው የሚያሳዩ የተለያዩ መረጃዎች እየወጡ ነው። በተለይ በዋናነት ኦሮሚያ ክልል ላይ ነው ያተኮረው። ቀደም ሲል በመረጃ በመግቢያችን ላይ እንደገለጽ ነው የሚሊሻ ሰራዊቱን በሙሉ ወደ ካምፕ ማስገባቱ ተሰምቷል። ቡልቡላ በሚገኘው ከዝዋይ ወደ አዋሳ መስመር ላይ የሚገኝ አንድ ወታደራዊ ጣቢያ አለ። የኦሮሚያ ፖሊሶች መከላከያ ሰራዊት ጭምር ስልጠና የሚወስዱበት ቀጠና ነው። አሁን ከመላው ኦሮሚያ ሚሊሻዎች በሙሉ ተጠቃለው ገብተዋል። አባት ጦረኞች ጭምር እድሜያቸው ለመሳሪያ መሸከም ያልደረሱትም እድሜያቸው የገፉም ጭምር በዚህ በሚሊሻ መዋቅር ውስጥ ተደራጅተው ወደ ማሰልጠኛ ካምፕ መግባታቸውን ነው የሰማነው። ዓላማው የአብይ አህመድ የእግረኛ ሰራዊት መመናመን ውስጥ እንደገባና መጪው ጦርነት ገና ሳይጀመር ምናልባት በአማራ ክልል ካለው ባሻገር በትግራይና በኤርትራ ጦሩን የሚያዘምት ከሆነ ከፍተኛ የሆነ ክፍተት ይፈጠራል በሚል ስጋት ከወዲሁ እንደ ኋላ ተጠባባቂ ደጀን ኃይል ሆነው ጦርነቱ ሲጀመር አፋፍ ላይ ጠብቀው የሚገቡ የሚሊሻ ሰራዊቶችን መደበኛ የወታደራዊ ስልጠና እንዲወስዱ እያደረገ እንዳለን የሰማነው። ሰውየው ከፊት የሚታየው ጦርነት ብቻ ነው። ሌላ ሰላማዊ መፍትሄዎች ከዛ ባሻገር ይህንን ችግር ለመፍታት የሚያስችሉ አማራጮችን መጠቀም አይፈልግም። ኃይልና ኃይል ብቻ ነው። አሁንም እያደረገ ያለው ከኃይል ውጪ ከጉልበት ውጪ ችግሮችን መፍታት እንደማይችል ነው። እንግዲህ ደግሞ አየነው ሰራዊቱ እየፈታ ነው። የመዋጋት ሞራሩ ላሽቋል። ምናልባት በኦሮሚያ ክልል በሚሊሻ ደረጃ እያሰለጠነ ያለው ኃይል ምን ያህል ይደግፈዋል፣ ምን ያህል ስልጣኑን ያስጠብቅለታል የሚለውን በሂደት የምናየው ነው። በኦሮሚያ ብቻ ሳይሆን በሌሎች አካባቢዎችም ተመሳሳይ እርምጃ ለመውሰድ እየመከረ እንዳለም ነው የሰማነው። ምን ማለት ይቻላል? የኢትዮጵያን ሕዝብ ስበርስ ለማባላት ያቀደው አብይ አህመድ ጦርነቱን አድማሱን በማስፋት ለማከናወን የሚያስችል ቅድመ ዝግጅት ላይ እንዳለ ነው የምንሰማው። በእርግጥ ጦርነቱን ያከናውነዋል አያከናውነውም፣ ይሄ እንዲሁ ለማስፈራራት ነው። እሱም በቀናቶችና ሳምንታት በሚሆኑ ሁኔታዎች የሚወሰን ይሆናል። በመጨረሻ ምን ማለት ይቻላል? እርሾ የተባለው አዋጊ ወታደራዊ አመራር ሲሰጡ የነበሩ የመከላከያ ሰራዊት አባላት ባገኙት አጋጣሚ ሁሉ ከሰራዊቱ እየከዱ የፋኖ ኃይሎችን እየተቀላቀሉ አንዳንዶቹ ደግሞ ራሳቸውን ደብቀው የሚገኙ በመሆናቸው የአዋጊ ችግር በከፍተኛ ደረጃ ገጥሞታል። ነባር ተዋጊዎችም እንዲሁ ችግር ገጥሞታል። ስለዚህ ይህንን በኦሮሚያ ክልል ያለን የሚኒሻ የአድማ ብተና ኃይል ወደ ቡልቡላ ወታደራዊ ማሰልጠኛ ጣቢያ አስገብቶ ከመከላከያ ጋር ተቀላቅሎ እንዲገባ በማድረግ በአማራ ክልልን ምናልባትም ለወደፊቱ በትግራይና በኤርትራ አካባቢ ለሚያደርገው ጦርነት ከፍተኛ ጥላቻ የተሰበከ ኃይል ወደ እነዚህ ወደ ሰሜን ቀጠና አካባቢ ሂዶ ምን እንደፈጸመ ከዚህ በፊት ይታወቃል። እጅግ በጣም በሚዘገነን ሁኔታ በቤተ ክርስቲያናት ላይ የሚጸዳዳ፣ በትምህርት ቤት ላይ የትምህርት ቤት ቁሳቁስን እያነደደ ምግብ የሚያበስል፣ የተማሪዎችን ወንበር እያነደደ የሚሞቅ፣ ደብተሮች መጽሐፎችንና ኮምፒውተሮችን ቀዳዶ ሰባብሮ የሚጥል፣ አዛውንቶችን አስቀምጦ የአዛውንትን ልጆችና የልጅ ልጆች ከአዛውንቶችና ከባሎቻቸው ፊት ሚስቶችን የሚደፍር ኃይል ከዚህ ከኦሮሚያ ክልል ነው ከመከላከያ ጋር ተቀላቅሎ ሂዶ ከፍተኛ የሆነ በደል ሲፈጽም የነበረው። እንግዲህ የመከላከያ ዩኒፎርም ለብሶ ወደ አማራም ወደ ሌሎች አካባቢዎችን የሚመጣ የአማራ ተወላጅም ይሁን የዛው አካባቢ ተወላጅም አይሁን ሊያጠቃው የመጣውን ኃይል አርሶ አደሩ ጭምር በአባት አርበኛ እየተደራ መልሶ ራሱን እየተከላከለ እንደሚገኝና ራሱን አደራጅቶ ለመከላከል ብቻ አይደለም ለማጥቃትና ውጊያውን ከአማራ ክልል ለማውጣት ምናልባትም ያቀዱትና ያለሙትን ለመቆጣጠር ዝግጅታቸውን እንደጨረሱ ነው መረጃዎች የሚያመላክቱት። ስርዓቱ ስለደነገጠ ነው ቡልቡላ ያስገባው፣ ሌላም ወታደራዊ ማሰልጠኛ ያስገባው። በሰራዊት ብዛት የዳነ መንግስት ንጉስም የለም። ሰራዊት ብዛት ቢሆን ኖሮ 10 እና 15 ክፍለ ጦሮችን አስተማርቶ ማጥፋት በቻለ ነበር። ዛሬ ከመከላከያ የበለጠ ኃይል ተደራጅቶ ምናልባትም መከላከያ ተማመንበታል ብሎ ያዘውን ትጥቅ ያልተናነሰ ትጥቅ የያዘ ነገር ግን ከዚህ ትጥቅ በላይ የአማራ ክልልን ህዝብ ከጥቃት ለመከላከል እኔ ቀድሜ ልሙትልህ፣ አንተ አርሰህ ብላ፣ አንተ ልጆችህን ጠብቅ ብሎ የወጣ
የአባቱ ልጅ የአማራ ወጣት እየጠበቀው ስለሆነ ቡልቡላ አይደለም ሌላ ቦታም ዶ ቢሰለጥን ከእንግዲህ በኋላ እንዲሁ በቀላሉ እንደፈለገ የሚያደርግበት ነገር ይኖራል የሚል እምነት የለኝም። መሳይ ነገሩ ተበጥሷል። ማንገቻዬን ተበጥሷል ብሎ የአማራ ህዝብ ከተናገረ ቆይቷል። ማንገቻው የተበጠሰ ህዝብ ማንገቻውን እንዲበጠስ ካደረገውና ይህን ሁሉ መከራ ግፍ ከፈጸመበት ስርዓት ጋር ምንም ውል የለውም። ወደፊትም ይህንን ነገር መቋጫውንና የመጨረሻውን እርምጃውን የሚወስድበትን ትግል እያካሄደ ነው። ያንን መጠበቅ የሚገባ ነው። በጣም ነው ማመሰግነው። ዝግጅታችንን ጨርሰናል። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ተመልካቾቻችን አሁን የደረሰን ዜና አለ። የአብይ አህመድ አገዛዝ በአማራ ክልል በፋኖ ኃይሎች ላይ በአየርና በምድር ኃይል የታገዘ መጠነ ሰፊ ጥቃት ለመክፈት መዘጋጀቱ ተገለጸ። ለዚህ ጉዳይ ምክትል ኤታ ማዦር ሹም ጀነራል አበባው ታደሰ በዚህ ሳምንት ውስጥ ወደ ባህር ዳር እንደሚሄድ ነው የደረሰን መረጃ የሚያመለክተው። አሁን ባለው አካሄድ ጎንደርና ባህር ዳር በፋኖች እጅ ሊወድቁ የሚችሉበት ሁኔታ ሰፊ ነው የሚል ግምገማ ያደረጉት አብይ አህመድ የጸጥታ መዋቅር ባለስልጣናት የመጨረሻውን ጠንካራ ጥቃት በመፈጸም በተለይም ባህር ዳርንና ጎንደርን ማትረፍ አለብን የሚል ውሳኔ ላይ መድረሳቸውን ለማወቅ ተችሏል። ሰራዊቱ በጎንደርና በወሎ የደረሰበት ከፍተኛ ኪሳራ ያስደነገጠው የአብይ አህመድ አገዛዝ ከውጊያ በተጨማሪም በራሱ ጊዜ ከተለያዩ ቁልፍ አካባቢዎች ለቆ በመውጣት ላይ መሆኑም ተመልክቷል። ሰሞኑን በጀነራል አበባው ሰብሳቢነት በተደረገ የግምገማ መድረክ ሰራዊቱ ላይ እየደረሰ ያለው ጥቃት በዚሁ ከቀጠለ የባህር ዳርና ጎንደር በፋኖ እጅ መውደቅ አይቀሬ መሆኑ የተነሳ ሲሆን ይህንን በአስቸኳይ መቀልበስ ካልተቻለ ለፌዴራል መንግስቱ ህልውና ከፍተኛ አደጋ ሊደቅን እንደሚችልም በወታደራዊ አመራሮቹ በስጋት መነሳቱን የአንከር ሚዲያ ምንጮች ገልጸዋል። በውጊያ ከሚማረኩት በተጨማሪ ከካምፕና ከምሽግ በቡድን እየሆኑ የፋኖ ኃይሎች የሚገኙበት ቀጠናዎች ድረስ በመዝለቅ እጃቸውን የሚሰጡ የሰራዊት አባላት ቁጥር እየጨመረ መምጣቱም በሰሞኑ መድረክ ላይ መነሳቱ ታውቋል። በዚህ ሳምንት ውስጥ በተለይ በጎጃምና በጎንደር በስፋት ይካሄዳል በሚል በአብይ አህመድ ጀነራሎች ከውሳኔ ላይ የተደረሰው የጥቃት እርምጃ ጎንደርና ባህር ዳርን ከመታደግ ባለፈ በአንዳንድ ቁልፍ አካባቢዎች የብልጽግናን መዋቅር መልሶ የማደራጀት ተልዕኮም እንደሚኖረው ተጠቁመዋል። በዚህ ጥቃት ድሮኖችን ለመጠቀም እንደታቀደ የሚገልጹት የአንከር ሚዲያ ምንጮች የፋኖ ኃይሎች በብዛት ተሰብስበው የሚታዩባቸው ቦታዎችን በመለየት ለማጥቃት በአብይ አህመድ ጀነራሎች በኩል ከውሳኔ ላይ መደረሱን ነው ለማወቅ የተቻለው። የአገዛዙ ድሮን የመጠቀም አቅም ተዳክሟል። በተለያዩ ምክንያቶች የድሮን ጥቃት ለመፈጸም በሚያስችል ቁመና ላይ እንዳልሆነ የሚጠቅሱት የወታደራዊ መረጃ ምንጮች ለማስፈራራት የሚደረግ የስነ ልቦና ዘመቻ ካልሆነ በቀር የአብይ አህመድ አገዛዝ የአየር ላይ ጥቃት ለመሰንዘር አይችልም ሲሉም ይገልጻሉ። ጀነራል አበባው ታደሰ በሰፊው ለመክፈት ስለታቀደው አዲስ ጥቃት ከአማራ ክልል ኮማንድ ፖስት አመራሮች ጋር እንደሚወያይም ተመልክቷል። በተያያዘ ዜናም በጎንደር አይምባና በሰሜን ወሎ ቃሊም ከፍተኛ ኪሳራ የደረሰበት የአብይ አህመድ አገዛዝ ወታደራዊ ሹማምንቶች የጅቡቲ መስመር ይቆረጣል የሚል ስጋት እንዳላቸውም ታውቋል። ለዚህም ጠንካራ ኃይል ለማስፈር እቅድ ተይዟል። የአይምባውና የቃሊሙ ድል የሸዋ ፋኖችን በጅቡቲ አዲስ አበባ መስመር ላይ ጥቃት እንዲከፍቱ ሊያደርጋቸው ይችላል የሚል ስጋት በወታደራዊ ጀነራሎቹ ዘንድ መኖሩን ነው የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ የተቻለው። የፋኖ ግስጋሴ በዚሁ ከቀጠለ የፌዴራል መንግስቱን ህልውና ከፍተኛ አደጋ ውስጥ እንደሚገባ የተረዱት የአብይ አህመድ ጀነራሎች በተለይ ሸዋ ላይ የሚንቀሳቀሱት የፋኖ ኃይሎች የጅቡቲን መስመር እንዳይቆርጡት ለማድረግ ጠንካራ የመከላከያ ኃይል በቀጠናው ለማስፈር ከውሳኔ ላይ መድረሳቸው ታውቋል። የዛሬ ዓመት የአማራ ፋኖዎች ወደ ጅቡቲ መስመር የሚጠጉ አካባቢዎችን መቆጣጠራቸውን ተከትሎ ሽብር ውስጥ የገባው የኦሮሚያ ብልጽግና በድሮን በጄትና በከባድ መሳሪያዎች እንዲሁም መከላከያ ሰራዊቱን የኦሮሚያ ልዩ ኃይልንና ሚሊሻዎችን በማሰለፍ ፋኖዎች ከያዟቸው አካባቢዎች እንዲለቁ ማድረጉ የሚታወስ ነው።
መከላከያ ሰራዊት ተጨማሪ ከፍተኛ ወታደራዊ መኮንኖች በጡረታና በመልቀቂያ እየተሰናበቱ መሆኑ ተገለጸ። የደቡብና የአማራ ተወላጆች በብዛት የሚገኙበት የከፍተኛ መኮንኖች ክፍል አሁንም በመልቀቂያና በጡረታ ስም ሰራዊቱን እየተለዩ መሆናቸው ነው ያገኘነው መረጃ የሚያመለክተው። ከዚህ ቀደም በጡረታ ተሰናብተው ከነበሩት ሌተናል ጀነራል አስራት ዲኔሮ የመከላከያ መረጃ ዋና መምሪያ ኃላፊ ነበሩ። ሜጀር ጀነራል አለሙ አየነ የደቡብ እዝ ምክትል አዛዥ ሎጂስቲክ ኃላፊ የነበሩ፣ ሜጀር ጀነራል ታገሰ ሌምቤቦ የኮማንዶና የአየር ወለድ እዝ ምክትል አዛዥ ለሎጂስቲክ ኃላፊ የነበሩ፣ እንደዚሁም ብርጋዴር ጀነራል ሻምበል በየነ የ31ኛ ክፍለ ጦር አዛዥ የነበሩ አቅምና ችሎታ እያላቸው በጡረታ ስም እንዲለቁ መደረጋቸው ነው ያገኘነው መረጃ የሚያመለክተው። ከዚህም በተጨማሪ ብርጋዴር ጀነራል አባተ አሊም ከዚሁ ተሰናባች ከሆኑ ከፍተኛ መኮንኖች ውስጥ የሚገኙ መሆናቸውንም ከመከላከያ የደረሰን መረጃ ያመለክታል። በሌላ በኩል የመከላከያ ስነ ልቦና ግንባታ ዋና መምሪያ ክፍል ውስጥ ሲሰሩ የነበሩ ከ8 በላይ ወታደራዊ ጋዜጠኞችና አመራሮች ሰራዊቱን መልቀቃቸው ተገለጸ። በከፍተኛ ጫና ውስጥ የሰነበቱት እነዚህ ጋዜጠኞችና አመራሮች ወደ ፋኖና የኦሮሞ ነጻነት ሰራዊት የተቀላቀሉ ሲሆን አብዛኞቹ ሀገር ጥለው መውጣታቸውን ነው ለአንከር ሚዲያ በደረሰ መረጃ ላይ ተገለጸው። ይህ በእንዲህ እንዳለ በመከላከያ ሰራዊት ውስጥ የደሞዝ ጭማሪ ጥያቄ ይቀሰቀሳል በሚል ስጋት ውስጥ የገባው የብልጽግናው አገዛዝ ሰሞኑን የመከላከያ መምሪያ ኃላፊዎችን ሰብስቦ ጫና ሲፈጥር እንደነበረ ያገኘነው መረጃ ያመለክታል። የፕላን ሚኒስትሯ ዶክተር ፍጹም አሰፋና የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በጋራ ሰብስበው ለሰራዊቱ ደሞዝ ጥያቄ አግባብ እንዳልሆነ ወቅቱም እንዳልሆነና መንግስት በከፍተኛ ችግር ውስጥ የሚገኝ በመሆኑ የደሞዝ ጥያቄ ማስተናገድ እንደማይችሉ ገልጸዋል። ከሰራዊቱ አመራሮችም ይህ ችግር የኛም ችግር ነው፣ የህዝቡ ችግር እኛ ላይም የሚንጸባረቅ በመሆኑ ጥያቄውን እንጋራለን ብለው በፊት ለፊት መግለጻቸውን ተከትሎ በሰራዊቱ ከፍተኛ አዛዦች በኩል ጫና እንዲፈጠርና ጥያቄው ተዳፍኖ እንዲቀር እንዲደረግ ትዕዛዝ መተላለፉን ነው ያገኘነው መረጃ የሚያመለክተው።